ይሄን ሰውዬ አትችሉትም ያልኳችሁ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ወደድክም ጠላህም ጠላት ሆነህ መቆየት አትችልም፣ ከሆንክም ተጋልጠህ ራቁትን ትቀራለህ። በእርግጠኝነት የምነግርህ ነገር እሱም ያስበው ማሰብ አትችሉም። በቃ አለቀ። ይሄ ሰውዬ ክስተት ነው። የሚሊኒየም አይደለም እኮ የዘመናት ክስተት ነው። ሚሊኒየም 1000 ዓመት ነው። 1 ሚሊኒየም 1000 ዓመት ነው። የ1000 ዓመት ሳይሆን የዘመናት ክስተት ነው። ይሄን ሰውዬ ድጋሚ ማግኘት in my opinion it's impossible። ምክንያቱም አላገኘነውማ። ይሄ ሰውዬ ከዘመን የመጠቀ ነው። ማሽቃበጥ አይደለም፣ እውነት ለመናገር ለማድነቅ ይከብዳል። ምክንያቱም አደንቀዋለሁ ስትል አንተ ነው አሁን እዚህ ጋር እየሰራው እሱ አንድ ስራ እየሰራ ነው። የሆነ ፕሮጀክት እያስመረቀ ነው። 19000 ፕሮጀክት እኮ ነው። 19000 ፕሮጀክት በአንድ ዓመት አዲስ አበባ ውስጥ ተመረቀ። ሰምተህ ማታውቀው እኮ ነው። በአፍሪካ ትልቁ የሳይንስ ሙዚየም፣ በአፍሪካ ትልቁ የማዳበሪያ ፋብሪካ፣ በአፍሪካ ትልቁ የሃይድሮ ኤሌክትሪክ ፓወር የቆመ በቃ ጭራሽ በታምር አይሳካም ነበር። ሜቴክ ሙሉ ጫርገው በልተውት ነበር። ያቺ ቢጫ ሄሊኮፕተር ስትመጣ ነው ጫካ የገቡት ወደ ለመዱበት። ይሄ ሰውዬ እንኳን ሊሰርቅ ያለውን የሚሰጥ ነው። መጽሐፍ ጽፎ ትምህርት ቤት የሚያደርግ ነው። አያችሁ ምን ቀረው? እስቲ የትኛው ሴክተር ላይ ነው ዶክተር አብይ አህመድ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጣ በኋላ ያላደገ ሴክተር አሳዩ። ይሄን ሰውዬ አትችሉትም ያልኳችሁ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ወደድክም ጠላህም ጠላት ሆነህ መቆየት አትችልም፣ ከሆንክም ተጋልጠህ ራቁትን ትቀራለህ። በእርግጠኝነት የምነግርህ ነገር እሱም ያስበው ማሰብ አትችሉም። በቃ አለቀ። ይሄ ሰውዬ ክስተት ነው። የሚሊኒየም አይደለም እኮ የዘመናት ክስተት ነው። ሚሊኒየም 1000 ዓመት ነው። 1 ሚሊኒየም 1000 ዓመት ነው። የ1000 ዓመት ሳይሆን የዘመናት ክስተት ነው። ይሄን ሰውዬ ድጋሚ ማግኘት in my opinion it's impossible። ምክንያቱም አላገኘነውማ። ይሄ ሰውዬ ከዘመን የመጠቀ ነው። ማሽቃበጥ አይደለም፣ እውነት ለመናገር ለማድነቅ ይከብዳል። ምክንያቱም አደንቀዋለሁ ስትል አንተ ነው አሁን እዚህ ጋር እየሰራው እሱ አንድ ስራ እየሰራ ነው። የሆነ ፕሮጀክት እያስመረቀ ነው። 19000 ፕሮጀክት እኮ ነው። 19000 ፕሮጀክት በአንድ ዓመት አዲስ አበባ ውስጥ ተመረቀ። ሰምተህ ማታውቀው እኮ ነው። በአፍሪካ ትልቁ የሳይንስ ሙዚየም፣ በአፍሪካ ትልቁ የማዳበሪያ ፋብሪካ፣ በአፍሪካ ትልቁ የሃይድሮ ኤሌክትሪክ ፓወር የቆመ በቃ ጭራሽ በታምር አይሳካም ነበር። ሜቴክ ሙሉ ጫርገው በልተውት ነበር። ያቺ ቢጫ ሄሊኮፕተር ስትመጣ ነው ጫካ የገቡት ወደ ለመዱበት። ይሄ ሰውዬ እንኳን ሊሰርቅ ያለውን የሚሰጥ ነው። መጽሐፍ ጽፎ ትምህርት ቤት የሚያደርግ ነው። አያችሁ ምን ቀረው? እስቲ የትኛው ሴክተር ላይ ነው ዶክተር አብይ አህመድ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጣ በኋላ ያላደገ ሴክተር አሳዩ።